የዜማ መገልበጥ የሚባለው በበገና ወይም በመሳሪያ ተጫዋች ምን ተብሎ ይጠቀሳል መሰላችሁ? ቅኝት አለመርጋት ነው የሚባለው። እና ቅኝት አለመርጋት የሚፈጠርበት ዋነኛ ምክንያት የምናዳምጠው አንዳንድ ጊዜም ደግሞ እርግጥ በነገራችን ላይ እኔም ይገጥመኛል አንዳንድ ጊዜ ቅኝት እገለብጣለሁ እና የሚገለበጥ ምክንያቱም ስነግራችሁ ቴክኒክሊ ትንሽ ሰፋ ይላል። ግን ጉሮሮ ላይ የሚፈጠር የተለመደ የቅላጼ ባህሪ በዛ ምክንያት ሳላስበው ገለብጠዋለሁ። ግን በችግር ምክንያት ስንመለከተው በተለይ የቅኝት አጠባበቅ ስህተት ሲፈጠር ያ በዘማሪው ወይንም ደግሞ በዛ ቦታ ላይ በተማሪው ችግር ምክንያት ይገለበጣል። መፍትሄው በጣም ከባድ ነው። ለምን ይሄ አልኩኝ? ችግሩን ማወቃችን ትልቁ ነገር ቢሆንም ቤተክርስቲያናችን ውስጥ አሁንም ቢሆን የመሳሪያ አገልግሎት በተለይ በአብነት ተማሪዎች ዘንድ አይታወቅም። ስለዚህ ጆሮአቸው ነው ሙሉ ለሙሉ ትልቁን ስራ የሚሰራው፣ መምህራቸው ነው ደግሞ ሙሉ ለሙሉ የሚረዳቸው። ስለዚህ የመምህራቸውን ድምፅ እየሰሙ ነውና የአብነት ተማሪዎች ራሳቸው የሚገሩት ወደ ቅኝት ለመውጣትም በትክክል ለመመለስም ግዴታ ጋይድላይንስ ያስፈልጋቸዋል ማለት ነው። አንድ ተማሪ በራሱ ጥረት ፒያኖ ስልኩ ላይ ጭኖ ቅኝትን ቢያቅ በቅኝት መሰረት ቢሄድ ያለመምህሩ በቅኝት መሰረትነት መሄድ ይችላል። ሰከንድ የድምፅ ችግር ይገለብጣል። የቅኝት ችግር እንዳለ ሆኖ የድምፅ ችግርም ምን ያመጣል ማለት ነው? መገልበጥን ያመጣል። እንዴት ያመጣል ካላችሁኝ፣ አንዳንድ ጊዜ በጉርምስናም በተጨማሪም ደግሞ ባልተገራ ድምፅ ምክንያት ይገለበጣል ድምፅ። ፊዚክሊ አንድ ችግር አለ ጉሮሮ ላይ። ጉሮሮ በባህሪው ይጽፋል፣ ሜሞራይዝ ያደርጋል ድምፆችን እና ያ ሜሞራይዜሽኑ እንዴት ብሎ አንድ ዜማ እንደሚፈስ ራሱ ይስለዋል። ለምሳሌ እኔ አሁን ቅኝት የሚገለበጥብኝ አንዳንድ ጊዜ በተለይ ማይነር ወደ አንቺሆዬ ሲሄድ ነው፣ ከትዝታ ቤት ሆኜ ማለት ነው። እሷ ገለበጠችብኝ እና እኔ የፈለኩት ልን የፈለኩት ግን ሳላቀው ይሰብርብኝና ወደሚል ይመጣብኛል። ይሄ ቴክኒካል ችግር ነው። ምክንያቱም የተጻፈ አንዳንድ ጊዜ ልክ ያልሆነ የቅላጼና የዜማ ሜሞራይዜሽን ጉሮሮን ያበላሻል። በዛው ልክ ደግሞ በተፈጥሮ ጉርምስና ምክንያት ይገለበጣል። ሌላው ደግሞ ባልተገራ ድምፅ ምክንያት ያልተገራ ድምፅ ይገለብጣል። እንደነገርኳችሁ ደጋግሜ እየነገርኳችሁ ያለሁት የሚንጠባጠብ አይነት ነገር፣ እንደገና ደግሞ በትክክል ለመውረድም ለመውጣትም ጉልበት ያጣ ድምፅ ይሰበራል ማለት ነው። ስለዚህ መገልበጥ የሚለው ነገር ይመጣል። የቅኝቷን ነገር ግን አበክራችሁ ያዙልኝ። በጣም ትልቅ ዋጋ ናት ቅኝት ማለት በምን ቋንቋ ልንገራችሁ? ለምሳሌ የውዳሴ ማርያምን በበገና ስሞክር እኔ በጣም ብዙ ጊዜ ቸገር የነበረው እንደ መምህሩ ወይም እንደ አብነቱ ትምህርት ማምጣት አለመቻሌ። ምክንያቱም እኔ አመጣጤ ከበገና ስለሆነ በቅኝት መሰረትነት ነው ምጮኸው። የመምህሬ ድምፅና የእሳቸው አካሄድ ግን አንድ አይደለም። በጆሮ የሰሙትን ነው ለእኔ የሚያስተላልፉት እውቀት። በዛ ምክንያት እኔ ምን ለማድረግ እፈልጋለሁ? ክላሲፋይ ለማድረግ እፈልጋለሁ ድምፆቹን። ያ ደግሞ ምን ይፈጥራል ማለት ነው? እክል ይፈጥራል። ግን ስቲል ጠቅሞኛል። ግን አሁን ለምሳሌ አንድ የአብነት ተማሪን ቅኝት ባስተምረው በጣም ይጠቅመዋል። በጣም ለምሳሌ ይሄ አንቺሆዬ ነው፣ ይሄ ትዝታ ነው፣ ይሄ ሰላምታ ነው፣ ያምባሰል ነው ብለው ምን ያደርግለታል? ያቀልለታል። ስለዚህ ለአብነት ተማሪዎች እንግዲህ ከቻላችሁ እድሉ ካገኛችሁ ቲክቶክ የምትጠቀሙ ማለት ሞር ከዲጂታል ዓለሙ ጋር መዋሃድ የምችሉ ከሆነ ስልካችሁ ላይ ፒያኖ ጫኑ። ከዛ ፎርሙላውን ተከትሎ
ትዝታ ይሄ ነው ይባላል። ሲዲኢኤፍ ጂኤ ሚን ሲዲኢ ጂኤ ይሄ ትዝታ ነው። ላላላላላላ ላላላላላላ። ስለዚህ በዚህ ውስጥ ሰላም ለኪ እንዳነሳግር ንብላኪ። አሁን ይህን ስሰሙ ትዝታ ነው በኛ ምንድነው ኦልሬዲ ላወቀው ሰው የሆነ ያክል ጋይድላይንስ ይሆንለታል። ላላወቀ ሰው ግን ብዙ መንገድ ይከብደዋል ወደዛ ለመዋሃድ። ሰው ተጠቀሙበት። እንደዛ ነው ብዬ አስባለሁ ብቻ